ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አሚባራ ፕሮፐርቲስ መተናል። ለእናንተ ምርጥ የሆነ ፕሮዳክት አውጥተዋል። ገብተን ውስጥ ያለውን መረጃ እንሰማለን። ምርጥ ነገር ነው ይዤላችሁ የመጣሁት፣ እንዳያመልጣችሁ ተከተሉ። ሰላም ሰላም፣ እንዴት ነህ? ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆይ። አሚባራ ሪል ስቴት ደስ ብሎኛል። ዌልካም። እስኪ መጀመሪያ ራስህን አስተዋውቅ። አለኸኝ ይባላለሁ። አሚባራ ሪል ስቴት ላይ የሽያጭ አማካሪ ነኝ ማለት ነው። እስኪ ያው እንግዲህ ዛሬ የመጣ ነው የአሚባራ ፕሮፐርቲስ ጋር ነው። በሱ ላይ ሪል ስቴት ላይ እየሰራችሁ ነው፣ ግን ደግሞ ድርጅቱ በሌሎች ስራዎችም ይታወቃልና እስኪ በምንድን ነው የሚታወቀው የሚለውን ደግሞ ንገረን። ጥሩ። አሚባራ እንግዲህ ኦልሞስት ወደ 30 ዓመት የሚሆነውን ኢንቨስትመንት ላይ ቆይቷል፣ በተለያዩ ኢንቨስትመንቶች ማለት ነው። ያ ማለት የመጀመሪያው በእርሻ ነው የጀመረው። አሚባራ አግሪካልቸር የሚል የጥጥ እርሻ ነበረው። ከዛ ጀምሮ ነው አሁን ላይ ኦልሞስት ወደ 7 ካምፓኒዎች ደርሷል ማለት ነው፣ እህት ኩባንያዎች። ያ ማለት በጣም ግዙፍ ካምፓኒዎች አሉ። ከትራንስፖርቴሽን ስንጀምር አሚባራ ትራንስፖርቴሽን የሚል ራሱን የቻለ ከጅቡቲ ጀምሮ የሚያመላልስ ወደ 30 የሚሆኑ መኪኖች አሉት ማለት ነው። ከዛ በመቀጠል ደግሞ የአየር ትራንስፖርቱም ላይ ያለበት አሚባራ አቪዬሽን 5 አውሮፕላኖችን ይዞ በግብርናውን የሚደግፉ አውሮፕላኖችን ይዞ እየሰራ ነው የሚገኘው። እሱም አንዱን የቻለ ድርጅት ነው ማለት ነው። ከዛ በመቀጠል 2 ካምፓኒዎች አሉት ወደ ራሱ ፕራይቬታይዜሽን ያደረጋቸው። ሞጆ ምናልባት ታውቁት ይሆናል። ሞጆ የዘይት ፋብሪካው እሱም አሁን ራሱ ነው ኦን አድርጎ የሚያስተዳድረው። ከዛ ውጭ ደግሞ አዋሽ ዱቄትና ብስኩት ፋብሪካ አለ። እሱንም ድርጅቱ ራሱ ነው ኦን አድርጎ እየሰራ ያለው ማለት ነው። ከዛ ውጭ ደግሞ አንደኛው አሚባራ ትሬዲንግ አለ። እሱም ራሱን ችሎ እየሰራ ያለ ድርጅት ነው። የነዚህ ውጤት ደግሞ አሁን ላይ ምን መጥቷል? ይህን ሁሉ አቅም አሰባስቦ አሚባራ ፕሮፐርቲስ ሪል ስቴት ተብሎ ደግሞ ሪል ስቴት ኦርጋናይዝ አድርገን አሁን ቤቶችን እየሸጥን ያለ ነው ማለት ነው። በደንብ አሪፍ አድርገን ያብራራሃልን። እስኪ ደግሞ አሁን ቦታው የት ነው እየተገነባ ያለው? በጣም ጥሩ። አሚባራ እንግዲህ አሁን እየገነባ ያለው መሀል ከተማ ነው። መሀል ከተማ የሚባል ቦታ ላይ ነው። ፍሎሃ አካባቢ ወይም ወዳጅነት ፓርክ ፊት ለፊት ነው ያለው። እዛ ላይ ያለ በጣም ግዙፍ መንደር ነው ማለት ነው። ኦልሞስት ወደ 36,000 ካሬ የሚደርስ ሁሉንም ነገር ለመኖሪያ የሚመቹ ነገሮች በሙሉ አካቶ የሚገነባ መንደር ነው ማለት ነው። ልጆችን ታሳቢ ያደረገ ነው። መሀል ከተማ ውስጥ ልጅ ማሳደግ ይቻላል የሚለው ፕሩፍ ለማድረግ ነው እየሰራን ያለ ነው። ያ ማለት ምንም ነገር ሳይጎልባቸው መዝናኛ ቦታዎችን ሁሉንም አካተን ነው እየሰራን ያለ ነው። ያ ማለት ምንድነው? በውስጡ የተለያዩ ፋሲሊቲዎች ይኖሩናል። ራሱን የቻለ ኮሚናል ቢልዲንግ አለን፣ G+4 ኮሚናል ቢልዲንግ አለን። ያ ማለት በውስጡ መዋኛ ገንዳዎችን ይይዛል፣ የህፃናትም ያዋቂም፣ እንደገና ደግሞ ጂምናዚየምም አካቷል ማለት ነው። ሙሉ መንደሩን ኤክስፔሪየንስ አድርገን የመጣ ነው ከዱባይ ነው። ዱባይ ሞል አሁን የተገነባበት የነበረውን መንገድ በደንብ ቼክ አድርገን የመጣ ነው እና ከዛም አንድ ልምድ አምጥተናል። አዲስ ነገር ኢትዮጵያ ውስጥ እየሞከርን ያለ ነው። ኢንዶር አይስ ስኬቲንግ እየሞከርን ያለ ነው ማለት ነው። በጣም አሪፍ። ውስጡ ደግሞ ምንድነው እንዳጠቃላይ 7 መኖሪያ የሆኑ አፓርትመንቶች አሉት። ሙሉ 7። ያ ማለት ምንም ከስር ሱቅም ምንም የሌላቸው መኖሪያ ብቻ የሆኑ ማለት ነው። ከዛ ውጭ ደግሞ ራሱን የቻለ ከመኖሪያው አሁን ካሉ ከ7ቱ አፓርትመንቶች ገንጠል ብሎ ደግሞ ለብቻው 11,000 ካሬ ላይ የሚያርፍ ትልቅ ሞል አለን ማለት ነው። ኮሜርሻል የሆነ ራሱን የቻለ ነው ከመኖሪያው ለብቻው ገንጠል ብሎ ማለት ነው። ስለዚህ እነዚህን አንድ ላይ ጌትድ አድርገን ነው እየሰራን ያለ ነው። አሁን ላይ የዛሬ ዓመት ከ6 ወር አካባቢ ሆኖታል ግንባታ ከጀመርን። ስለዚህ ሪል ስቴት ላይ ታይቶ በማይታወቅ መልኩ በአንድ ዓመት ከ6 ወር ውስጥ 2 ብሎኮችን እያጠናቀቅን ነው የምንገኘው ማለት ነው። አሁን ላይ ምንድነው ግንባታው በጣም ፍጥነት አለው። ምክንያቱም ገንዘቡ የሚሰበሰበው እየተገነባ ፕሮግረሱ እየታየ ስለሆነ ዊን ዊን የሆነ አግሪመንት ነው ያለን። በዛ መሰረት 2ቱን ብሎኮች ገንብተናል። አሁን ደግሞ ኔክስት የመጨረሻ የምንላቸውን ቀሪ ብሎኮችን ደግሞ እየገነባንም ሽያጭም እየሸጥን እንገኛለን ማለት ነው። ከዚህ በፊት እንግዲህ ወደ አሚባራ ሪል ስቴት መጥቼ ነበረ ከተወሰኑ ወራቶች በፊት። ያን ጊዜ ገና ግንባታ ላይ ነበረ፣ የተለያዩ ፕሮዳክቶችም ወጥተው ሽያጭ ላይ ነበሩ እና በፊት ከነበረው አሁን ደግሞ አዲስ ስታመጡ ምን የተለየ ነገር አለው ደግሞ የሚለውን እስኪ ለተመልካች ንገረን። ጥሩ። እንግዲህ ምንድነው በፊት ማለት 1 ዓመት ከምናምን ጊዜ ውስጥ ነው፣ ሩቅ የሚባል አይደለም እና በዚህ ጊዜ ውስጥ እንዳልኩ 2 ብሎኮችን ገንብተናል። እነዛ ብሎኮች ፓርክ ቪው ያላቸው ነበሩ። እዛ ላይ እድል ያላገኘ ሰው አሁን መጠቀም የሚችልበት ቻንስ መጥቷል ማለት ነው። አሁን የመጨረሻውን ሽያጭ ነው እየሸጥን ያለ ነው። ያ ማለት ፓርኩ ፊት ለፊት የሚያይ ብሎክ አለ። እዛ ላይ ቀድሞ የመጣ ሰው ቀድሞ የፓርኩን ቪው ማግኘት ይችላል ማለት ነው። በፊቱ ላይ ያለፈው ሰው በተለያየ ምክንያት ያመለጠው ሰው አሁን
መያዝ ይችላል ማለት ነው። ገና አዲስ ማውጣታችን ነው። ሶ አሪፍ ኦፈር ነው ያለው። በዲስካውንት ነው እየሸጥን ያለነውና እሱን መጠቀም ይችላሉ ማለት ነው። እስኪ እነዚህ ነገር ከነገርከን እንግዲህ ያው ተመልካች ከዛ በኋላ የሚጠብቀው ደግሞ አከፋፈሉ ምን ይመስላል የሚለውን ደግሞ ንገረን። ጥሩ እንግዲህ አሁን አከፋፈላችን ምንድነው? ቅድም እንዳልኩ በግንባታ ሂደት ነው ክፍያ የሚፈጸመው ማለት ነው። ስለዚህ ምንድነው አንተም ቤትህን እያየህ እየተሰራልህ መሆኑን ቼክ እያደረግህ ደስ ብሎ ትከፍላለህ። እኛ ደግሞ እየሰራን ብር እንሰበስባለን ማለት ነው። ስለዚህ በግንባታ ሂደት መሰረት ነው የሚሆነው። አሁን ለመጀመሪያ ያክል 10% ነው የሚጠበቅበት ደንበኛው ማለት ነው። የሚፈልገውን ቤት ወደሚፈልገው አቅጣጫ የሚያይ ቤት ወደ ፒያሳ ወደ ከተማ የሚያያለ እንደገና ወደ ፓርኩም የሚያያለ። ስለዚህ ሰው እንደ ፍላጎቱ የሚፈልገውን እይታ መርጦ በ10% መያዝ ይችላል ማለት ነው። ከዛ በኋላ ያለውን ልክ ሁለቱም ብሎኮች እየገነባን አሁን እየጨረስ እንዳለ ነው በግንባታ ሂደት መሰረት አብረውን ይከፍላሉ ማለት ነው። በአንዴ እጃቸው ላይ ካሽ ካለ ዲስካውንት አድርገን የሚጠቀሙበት መንገድ እናመቻቻለን። ከዛ ውጭ ግን እንደ ኢንቨስትመንት የሚያስብ ሰው አብሮን ቀስ ብሎ እስከ 2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ቤቱን መረከብ ይችላል ማለት ነው። በስተመጨረሻ እንግዲህ በተለያዩ ሚዲያዎች ላይ እንደገና ደግሞ ሰዎች የሚጠየቁኝ ነገር አለ። እሱም ደግሞ ምንድነው አዲስ የወጣ አዋጅ አለ የሚል ነው። እስኪ ስለሱ ደግሞ ንገረን። ምንድነው አሁን ሞር መንግስትም እጁን አስገብቶ ሰፖርት እያደረገው ነው ያለው። ሰፖርት የሚደረገው ደንበኛውም ነው፣ ሁለቱም ነው ሰፖርት የሚደረገው። ያ ማለት አሁን ምንድነው ሲገዛ ደንበኛው ጋራንትድ የሚያደርጋቸውን ነገሮች ነው አሁን መንግስት እንደ አዋጅ ያወጣው ማለት ነው። ሶ ለደንበኛው አድቫንቴጅ ነው ማለት ነው። ትልቅ ጋራንቲ ነው የሚኖረው። አጠረሳ ለግል ምንድነው አዋጁ የሚለው ጀስት 80% ሙሉ ሳይጠናቀቅ ለደንበኛው ማስተላለፍ ሪል ስቴቶች አንችልም ማለት ነው። ማስረከብ አይቻልም። ስለዚህ ይሄ ለደንበኛው አንድ ትልቅ ጋራንቲ ነው። ከዛ ውጭ ደግሞ ምንድነው የግንባታ ፈቃድ፣ የመሬት የሊዝ ባለቤትነት ካርታ፣ እነዚህ ነገሮች ለደንበኛው ጋራንቲ ናቸውና እነዚህን ቼክ ማድረግ አለባቸው። በጣም ብዙ ሪል ስቴት ስላለ ከተማ ውስጥ አትሊስት እነዚህን ማሟላት አለበት። ከአዋጁ በጥቂቱ እነዚህን ማሟላት አለበት። እሱን አሟልተን ነው እኛም እንግዲህ አሁን ወደ ሽያጩ እየሸጥን ያለ ነው። ትልቅ ጋራንቲ ነው ማለት ነው እኛ ጋም ያለው። እንግዲህ በደንብ አድርገህ ነው ማብራሪያ የሰጠኸኝ። በጣም ነው አመሰግናለሁ። ጥሩ እንግዲህ ናቲ ምንድነው አሁን ደግሞ እዚህ ጋር ዲስከስ ያደረግናቸውን ነገሮች ቦታው የቱ ጋር ነው የሚለውን እንዴት ነው የተገነባ ያለው የሚለውን እዚህ ግቢ ውስጥ ብገዛ ወርዝ ያደርጋሉ የሚለውን በአካል ለደንበኞችም እንድታሳያቸው እዛው ላይ ኢንጂነሩ ይጠብቃል። በደንብ የሳይት ባለሙያ ነው፣ በደንብ አብራርቶ ያሳያል ማለት ነው። በጣም አሪፍ። ስለዚህ ወደ ሳይቱ እንሂድ። ሰላም ናት። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየኸኝ። እስኪ ራስህን አስተዋውቀኝ። እሺ፣ ሮቤል እባላለሁ። እንግዲህ ኦፊስ ላይ ያለውን በደንብ ገለጻ አድርገውልሃል አስባለሁ። ስለዚህ እዚህ ደግሞ ያው በተደጋጋሚ መጥተሃል። አሁን ደግሞ ያለበትን የፕሮግረስ ደረጃ በደንብ ለተመልካቾቻችን። በጣም ትክክል። የዛሬ 6 ወር አካባቢ እንደዚህ መጥቼ ነበረ። የዛን ጊዜ ስመጣ እነዚህ ህንፃዎች ገና አንደኛው ግማሽ ላይ ነበር፣ አንደኛው ገና እየወጣ ነበርና አሁን ደግሞ በሚገርም ሁኔታ ሁለቱም ህንፃዎች አልቀው ነው የመጣሁት። ይሄ ፕሮግረስ ደግሞ በጣም ይበል የሚያሰኝ ነው። ምክንያቱም ያው ሪል ስቴቶች እንደዚህ እየጨረሱ ስታይ ደስ የሚል ነገር አለ። ብዙ ሰው የሚጠብቅም ሰውም ስላለ ቤቱን ይሄ ደስ የሚል ነገር ነውና አሁን ሳየው በጣም አሪፍ ሆኖ አልቋል። መሀል ከተማም እንደመሆኑ መጠን ቶሎ በደንብ ማለቅ አለባቸው እየተሰሩ ያሉ ስራዎችና ከዛ አንፃር የምታያቸው ከሆነ እነዚህ ከጀርባ ያሉት ብሎኮች እስከሌተናቸው ስትራክቸራቸው ኦልሞስት ተጠናቆ ፓርቲሽንም እያንዳንዳቸው እስከ 10ኛ ፍሎር ላይ ደርሰዋል። 10ኛ ፍሎር ደርሰዋል። ባለ 17 ፍሎር ናቸው። ጥቂት ነው የሚቀራቸው ማለት ነው። ከዛ በተጨማሪ ደግሞ ያንዳንዳቸው የልስን ስራ ተጀምሮላቸዋል። በጥቂት ጊዜ ውስጥ ለነዋሪዎች የምናስረክባቸው ብሎኮች እነሱ ነው የሚሆኑትና ነዋሪዎችም ያው እንግዲህ እስካሁን ግዢ የፈጸሙት በአጠቃላይ ደስተኛ ናቸው። ስለዚህ ቁልፋቸውን ተቀብለው እንግዲህ ወደ ቤት የሚገቡበት ጊዜ ላይ ናቸው ማለት ቅርብ ላይ ናቸው። በጣም አሪፍ። አሁንስ ታዲያ እንግዲህ ይሄኛው ያው እንደማየው ከሆነ እስካሁን ድረስ ያልቃሉ እነዚህ ቤቶች። አዲስ ደግሞ ያወጣችሁት እንዳለ ሰምቻለሁ። እስኪ ስለሱ ደግሞ ንገረኝ። ትክክል። እንግዲህ እዚህ በተለይ ብሎክ ኤ እና ብሎክ ቢ የምንላቸው ለፍሬንድሺፕ ፓርክ የተጠጉ ብሎኮች ናቸውና ነዋሪዎችንም በደንብ ወይም ደግሞ የገዙትን ሰዎች በደንብ የሳባቸው ከፓርኩ ጋር ያለው ነገር ነው ከሁሉም በላይ። ከዛ በተጨማሪ ደግሞ ከጀርባም ደግሞ ያሉ ብሎኮች እንደዚህ እይታ ያላቸው ብሎኮች አሉ። በተለይ ደግሞ ብሎክ ጂ የምንለው አሰብ ብሎክ የምንለው ብሎካችን እንደዚሁ በሚገባ የፓርክ እይታ ነው ያለው። እዚህ ጋር የምታየውን የፓርክ እይታ ዳይሬክት የሚያገኝ ነው። ከጀርባም እንደዚሁ ያሉት ብሎኮች ተጨማሪ እይታ ያላቸው ቤቶች አሉ። እነሱን እንግዲህ ለሽያጭ አውጥተናቸዋል ማለት ነው። በጣም አሪፍ ቪው ያለው ቦታ ነው ማለት ነው አሁን የሚሸጠው በሚገባ። እስኪ ቴክኒካሊስ ደግሞ ያለውን ነገር ንገረን። እዚህኛው ላይ አሁን ኢንክሉድ የሚደረገው
እንግዲህ ከጀርባ ያሉት ላይ የነበረው እሳቤ በአጠቃላይ ሰዎች የወደዷቸው ነገሮች በሙሉ ወደዚህ ሽፍት ያደርጋል። ቪሎጅ ብሎክ ላይ የሚሻገሩ ነው የሚሆኑት። አሁን ብዙ ጊዜ የቤት የጣራ ከፍታ ሰዎች ያሳስባቸዋል አፓርትመንት ሲገዙና እኛ ጋር 3 ሜትር ከ20 ነው። እዚህም ቀጣይም ላይ የሚቀጥለው 3 ሜትር ከ20 በጣም ሃይ ሲሊንግ ነው የሚሆነው። ከዛ በተጨማሪ ሶሊድ ናቸው፣ ስትራክቸሩ ሶሊድ ነው፣ ስላቡ ሶሊድ ነው። እሱም እንደዛው የሚቀጥል ነው። ስፓኑ ከኮለን ኮለን ያለው ርቀት 8 ሜትሩ እነዚህ ነገሮች ይቀጥላሉ። ከዛ በተጨማሪ ሲሊንግ ሄቱ ለፓርኪንግ 3 ሜትር ከ70 መሆኑ የትኛውም ተሽከርካሪ የማስተናገድ አቅም መኖሩ እነዚህ ቀጣይነት ይኖራቸዋል። ከዛ በተጨማሪ ግን የሊፍት ቁጥር በመጨመር ናቹራል ቬንቲሌሽን ሁሉም እያንዳንዱ አፓርትመንት ውስጥ ያሉት ሩሞችን ተጋላጭ ከማድረግ ከዛ አንፃር ሰርኩሌሽን ኤሪያውን ከማብዛት አንፃር እዚህ ጋር ደግሞ የበለጠ ሞር አድቫንስድ ሆኖ እንዲመጣ የበለጠ ሰዎችም የበለጠ እንዲወዱት ተደርጎ ነው የተሰራው። ይሄ ያው እንግዲህ እንደሚታወቀው ከዚህ በፊትም ስመጣ ይሄ እንግዲህ መንደር ነው። ኦልሞስት ብዙ ነገር አይደል ኢንክሉድ የሚያደርገው በሚገባ እንግዲህ አጠቃላይ ይዞታችን 35751 ካሬ ሆነና ኮምፓውንዱም ነዋሪዎች እዚህ ጋር ሲኖሩ እንዳይቸገሩ በሶስት አቅጣጫ የሚያዋስነው መንገድ ነው። በዚህ በደቡብ በኩል በምስራቅና በምዕራብ መንገድ ያዋስነዋል። በዚህ በሰሜን ደግሞ ሚኒስተር ኦፍ ኢኖቬሽን እና ቴክኖሎጂ መስሪያ ቤት ነው የሚያዋስነው እና ባለን ይዞታ ላይ 7 ብሎኮች ፉሊ ሬዚደንሻል ብሎኮች ናቸው። 3 ደግሞ ኮሜርሻል ብሎኮች አሉ። ነዋሪዎች ሙሉ ለሙሉ ጸጥታ ያለበት ግቢ ይኖራቸዋል። ከዛ በተጨማሪ ደግሞ በዚህ በፖስታ ቤቱ ሳይድ ደግሞ ኮሜርሻል የሆኑ ነገሮችን ያገኛሉ። ኦፊስ ታወርም ስላለን የተለያዩ ቢዝነስ ተቋማትም መሀል ከተማ ስለሆነ ኦፊስ ታወሩን ስለሚመርጡት በቀላሉ ቢዝነስ ተቋማትን ማግኘት ይችላሉ ማለት ነው። ግቢ ውስጥ ደግሞ የተለያዩ አሜኒቲዎች አሉ፣ ስዊሚንግ ፑሎች አሉ፣ ጂምናዚየም ይኖራል፣ ፕሌይንግ ግራውንዶች ይኖራሉና ነዋሪዎች ወይም እዚህ ጋር የሚኖሩ እንደ ቤተሰብ ሆነ ስትኖርም በቀላሉ ላይፍን ኢዚ የሚያደርግልህ ነገር ፋሲሊቲ ስለሆነ እሱን የሚያካትተ ነው የሚሆነው ማለት ነው። ኮምፓውንድ እንግዲህ እንዳጠቃላይ ደግሞ ሰዎችም የሚያሳስባቸው ነገር ስለሆነ ኮምፓውንድ ውስጥ የሚገነቡት እነዚህ ብሎኮች 7 ሬዚደንሻል ስንል 3 ኮሜርሻል ስንል በጣም የታጨቀ እንዳይመስላቸው ብሎክ ቱ ብሎክ ያለው ርቀት በጣም ቆንጆ የሚባል ነው። ከአንዱ ብሎክ ወደ አንዱ ብሎክ ሚኒመም የምንለው 18 ሜትር ነው፣ ማክሲመም 23 ሜትር ርቀት አለ እና ጥሩ የሆነ ላይት እንዲኖር አንደኛው ብሎክ አንደኛውን ብርሃን እንዳያሳጣው አቀማመጣቸው የዛን ያክል ስፋት አለው። ከዛ በተጨማሪ በእያንዳንዱ ብሎኮች መካከል ይሄ ኮመን ስፔስ የምንላቸው ኢቨንቶች ሲኖሩባቸው እንዳይቸገሩ። አሁን ሃይ ራይዝ ቢልዲንጎች ሲሆኑ ብዙ ጊዜ ቴራስ ላይ ፕሮግራምን ስታደርግ ንፋስ አለ፣ ቅዝቃዜ አለና አይመችም እና ከዛው እነዚህ ብሎኮች ወደ ላይ ከፍ ሳይሉ የሚያገናኛቸው ኤሪያ አለና እሱን እንደ ብሪጅ እዛ ጋር ኮመን ኤሪያቸውን ተጠቅመው ኢቨንት ሲኖርባቸው እዛ ጋር ያሳልፋሉና ግቢ ውስጥ ያለው ስፔስ በአጠቃላይ ብሎክ ቱ ብሎክ ያለው ርቀት ብቻ ሳይሆን ሰፋፊ ኤሪያዎች ስላሉ ኮሚናል ስፔስ ይኖራል፣ ወክዌይ ይኖራል፣ ግሪን ኤሪያዎች ይኖራሉ። ልጆች እንደልባቸው በነፃነት እንዲንቀሳቀሱ ይሄ የተሽከርካሪ እንቅስቃሴ ግቢው ላይ እንደዚህ የሚንቀሳቀሱበት ሳይሆን ቀጥታ ወደ ፓርኪንጋቸው እንዲገባ ከጌት ሜን ጌት አለ እዚህ ጋር ቀጥታ ወደ ፓርኪንግ ነው የሚገቡት እንጂ ግቢ ውስጥ የመንቀሳቀስ እድል አይኖራቸውም። ስለዚህ ያ ሲሆን ልጆችም አዋቂዎችም በነፃነት መንቀሳቀስ ይችላሉ ማለት ነው። እንግዲህ እንደሰማችሁት መሀል ከተማ ላይ የሚገርም ቦታ ላይ በጣም አሪፍ ቤቶች እናንተን እየጠበቁ ነው።